ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ደግሞ የማሳያችሁ ቪዲዮአችሁ ላይ ባክግራውንዱ ካተመቻችሁ ባክግራውንዱ እንዴት ካፕከትን ተጠቅማችሁ ቼንጅ ማድረግ እንደምትችሉ ነው። ካፕከትን ብቻ በመጠቀም ቼንጅ ማድረግ ይቻላል። ግሪን ስክሪን ሳይጠቀሙ ማለት ነው። ግሪን ስክሪን ምንም አይነት ግሪን ስክሪን አያስፈልግም። ባክግራውንዱን ቼንጅ አድርገን ወደምንፈልገው ባክግራውንድ እንቀይራለን ማለት ነው። ስቴፕ ባይ ስቴፕ መከታተላችሁ እንዳትረሱ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ። በመጀመሪያ ወደ ክሮም እንገባና ወደ ብራውዘራችን እንገባና ባክግራውንዳችን ላይ እንዲቀየር የምንፈልገውን ፎቶ ሰርች እናደርጋለን ማለት ነው። ከዛ ምን ብላችሁ ሰርች ታደርጋላችሁ? የምፈልጉትን የፎቶ አይነት ማለት ነው። ለምሳሌ እኔ የምፈልገው አሁን የስቱዲዮ ከጀርባዬ ባክግራውንዴ ስቱዲዮ እንዲሆን ከፈለኩኝ ስቱዲዮ ብዬ ስቱዲዮ ኢሜጅ ብዬ ሰርች አደርጋለሁ ማለት ነው። እንደምታዩት እዚህ ጋር ስቱዲዮ ኢሜጅ ነው የሚለው ስቱዲዮ ኢሜጅ። ከዛ ክሮም ራሱ ስቱዲዮ ኢሜጅን ያመጣልኛል እዚህ ላይ እንደምታዩት ማለት ነው። ስቱዲዮ መሆን የሚችሉ የኢሜጆችን ያመጣልኛል፣ ዝርዝር ያመጣልኛል። የፈለኩትን እመርጣለሁ ማለት ነው። ለምሳሌ እቺን ልምረጥ። እኔ እዚህ ያለችውን ፓርት እቺ ተመችተኛል ልበልና ይሄንን ራይት ክሊክ አደርጋለሁ። ባይ ዘ ወይ በስልካችሁ መጠቀም ትችላላችሁ፣ በላፕቶፓችሁ መጠቀም ትችላላችሁ። በስልካችሁ እንደውም በጣም ቀላል ነው። በስልካችሁም እንደዚህ ክሮም ላይ ገብታችሁ በዚሁ ስቴፕ ስቱዲዮ ኢሜጅ ብላችሁ ወይም የፈለጋችሁትን ስቱዲዮ ኢሜጅ ነው ያልኩት እኔ። ለምሳሌ እናንተ የኢንቫይሮንመንት ከጀርባችሁ የሆነ እንትን ሊኖር ይችላል። ለምሳሌ ሀይቅ ሊሆን ይችላል። የተለያዩ ኢሜጆችን ሰርች አድርጋችሁ እንዲሁም ቢልዲንግ ሊሆን ይችላል፣ የተለያዩ ህንፃዎችን ሊሆን ይችላል ከጀርባችሁ የምፈልጉ የኢሜጅን ስም ታስገቡና እዚህ ሰርች ታደርጋላችሁ ማለት ነው። ከጀርባችሁ እንደሆነ የምፈልጉት ለምሳሌ የተለያዩ ሀይቆች፣ ግሪን ኤሪያዎችን ከፈለጋችሁ እናንተ ሰርች ማድረግ ትችላላችሁ። እኔ ግን ስቱዲዮ ስለሆነ የምፈልገው ስቱዲዮ ብዬ ራይት ክሊክ አደርግበታለሁ። ከዛ ሴቭ ኢሜጅ እለዋለሁ ማለት ነው። ሴቭ ኢሜጅ ስለው የት ላይ ነው ሴቭ ማድረግ የምትፈልገው ይለኛል። ቀጥታ የት ላይ እመጣለሁ? ፒክቸር ላይ ቪዲዮ ላይ ላድርገው። ለዚህ ብዙም ፋይል ስለሌለኝ ሴቭ ልበለው። ይሄ ኢሜጅ ላይ እንደምታዩት ቀጥታ ዳውንሎድ ብሎኛል ማለት ነው። ዳውንሎድ አድርጌዋለሁ ማለት ነው። ከዚህ ከጉግል ወጣና ቀጥታ ወዴት እሄዳለሁ? ወደ ካፕከት እሄዳለሁ ማለት ነው። ወደ ካፕከት ከገባው በኋላ ካፕከትን ብቻ በመጠቀም ነው ባክግራውንዴን የምንቀይረው ማለት ነው። ካፕከት ላይ ገባና ክሬት ፕሮጀክት እለዋለሁ። አዲስ ፕሮጀክት ስለሆነ የምፈልገው ማለት ነው። አዲስ ፕሮጀክት ይከፍትልኛል እንደዚህ። የምፈልገውን መቀየር የምፈልገውን ቼንጅ ማድረግ የምፈልገውን የቪዲዮ አስገባለታለሁ። ኢምፖርት ልና ቀጥታ ይሄን ቪዲዮ ነው። ለምሳሌ ይሄን ቪዲዮ እንደምታዩት እዚህ ጋር ላሳያችሁ። እንደምታዩት ይሄን ቪዲዮ እንደምታዩት ቤት ውስጥ ሆኖ ኦቨን አለ፣ ቴሌቪዥን አለ ከጀርባው። ይሄን ቪዲዮ ለመቀየር ይሄን ባክግራውንዱን ቼንጅ ለማድረግ እንዴት አድርጌ ነው የምጠቀመው ነው። ይሄንን ለምሳሌ ወደ ስቱዲዮ ልቀይርለት። ይሄ ልጅ ኦቨን ውስጥ ሆኖ ወይም ደግሞ ቴሌቪዥን ከጀርባው አለ። ኦብቪየስሊ ቤት ውስጥ እንደሆነ ያስታውቃል ማለት ነው። ይሄ ልጅ ወደ ምን ቀይረዋለሁ? ይሄንን ወደ ስቱዲዮ እንዳለ ለመቀየር ፈልጌ ነው ማለት ነው። ቀጥታ ኢምፖርት ልና የቅድሙን ኢሜጅ ኢምፖርት አደርጋለሁ። እዚህ ጋር ኢምፖርት ብዬ ዳውንሎድ የቅድሙን ኢሜጅን ኢምፖርት አደርጋለሁኝ። እንደምታዩት እዚህ ጋር ኢምፖርት ብሎልኛል ማለት ነው ይሄን ኢሜጅ። ቀጥታ ምን አደርጋለሁኝ? እዚህ ጋር መጣና ክሊክ አደርግለታለሁኝ። እዚህ ጋር እንደምታዩት ጎን ለጎን ይሆናል ማለት ነው። ቀጥታ እዚህ ጋር መጥቼ ኦቨርላይ ነው በስልካችሁ የምታደርጉት፣ ኦቨርላይ ነው የምታደርጉት። ግን እዚህ ጋር ዲስክቶፕ ላይ ያለው ካፕከት ደግሞ ኦቨርላይ ስለሌለው ከላይ ታመጣላችሁ እንደዚህ። ከላይ ስታመጡት እንደዚህ ይሄው ከላይ መጣ። እዚህ ጋር ስታመጡት የማንን ፎቶ ነው የሚያመጣው? ይሄኛው ስቱዲዮ ከጀርባ ማድረግ አለብኝ ማለት ነው። የስቱዲዮን ኢሜጅ ነው የሚያመጣው ማለት ነው እዚህ ጋር። ይሄንን ለማድረግ እዚህ ጋር ክሊክ እናደርጋለን። እዚህ ጋር ክሊክ ካደረግን በኋላ ነው ቆይ ይሄንን እዚሁ ልመልሰውና ይሄንን ክሊክ አድርጌ ምን አደርጋለሁኝ? እዚህ ጋር ቪዲዮ ላይ እመጣለሁ። እዚህ ጋር ይሄን ክሊክ ማድረግ አለብኝ። በስልካችሁም እንደዚህ ክሊክ ታደርጉና ወደ ማን እመጣለሁኝ? ቪዲዮ የሚል አለ እዚህ ጋር ቪዲዮ ከመጣሁ በኋላ እዚህ ጋር ቤዚክስ ትላለች፣ እዚህ ጋር ማስክ ይላል፣ እዚህ ጋር ሪተች ይላል። እኔ የምፈልገው ሪሙቭ ባክግራውንድ የሚለው ነው። ሪሙቭ ባክግራውንድ ላይ አውቶ እና ክሮማ ግሪን ስክሪን ካላችሁ ነው። ግሪን ስክሪን እዚህ ጋር ሰውየው ላይ ተጠቅማችሁ ከሆነ ነው ክሮማ ነው የምትጠቀሙት። እኔ ግን አውቶ ነው የምለው። አውቶ ለዋለሁኝ። እዚህ ጋር መቁጠር ይጀምራል። እንደምታዩት እዚህ ጋር 3% ደርሷል። ለምሳሌ አሁን ይቆጥርልኛል። እስከ መጨረሻው ከቆጠረ በኋላ ሪሙቭ ያደርግልኛል ማለት ነው ባክግራውንድ። ከዛ እዚች ያለችውን ስቱዲዮ ጨምራለሁ ማለት ነው። በጣም ኢዚ ስለሆነ ትንሽ እንጠብቀው። 30 ደርሷል አሁን
ወደ 90 እየተቃረበ ነው። አሁን 98 ደርሷል። ኦልሬዲ አሁን ቀየረልኝ ማለት ነው። እንደምታዩት ይሄ የልጁ ባክግራውንድ ሙሉ በሙሉ ቼንጅ ሆኗል ማለት ነው። እንደዚህ ጨለማ ሆኗል ማለት ነው። ሶ ቀጥታ ምንድነው ማድረገው? ይሄንን ጨለማ ወደ ስቲሪዮ መቀየር አለብኝ ማለት ነው። ሶ እንደዚህ ማች አረግና አምጥቼ ይሄኛውን በሎንግ አረገዋለሁ እንደዚህ ረዘም እንዲል ማለት ነው። ሙሉ ኢሜጁን እንዲይዝልኝ እንደዚህ ሰፋ አረገዋለሁኝ። ሶ ስቲሪዮ እንደዚህ ሰፋ ካለ በኋላ ምንድነው ማረገው? እንደዚህ ክሊክ አርጌ አስጠጋለታለሁ ማለት ነው። ሶ እንደምታዩት ይሄን እንደዚህ ካረኩ በኋላ ልጁ መጀመሪያ የነበረበት ቤት ቀየርኩለት ማለት ነው። ሶ እንደምታዩት ምን ሆነለታል? ልጁ ከላይ ክሊክ አርጌ ወደ ላይ ሳረገው ኢሜጁን አንዴ ላጫውታ። ሶ ይሄ ልጅ ስቱዲዮ እንዳለ አስመሰልኩለት ማለት ነው። ሶ እንደዚህ አይነት ኢሜጆችን ነው የምቀይረው ማለት ነው። ሶ ይሄንን እኩል ታረጋላችሁ። ዝጋ ሽፍት በማድረግ ዝጋ እንደምታዩት ይሄንን እኩል ታረጉታላችሁ ኢሜጁ ጋር። እኩል ካረጋችሁ በኋላ የትም ቦታ ላይ ብትሄዱ ስቱዲዮ እንደተቀመጠ ነው የምናየው ማለት ነው። ሶ እንደዛ አድርጌ ስቱዲዮ እንዳለ ማድረግ እችላለሁ ማለት ነው። ሶ በቀላሉ እንደዚህ ቼንጅ ማድረግ እችላለሁ ማለት ነው። ከዛ ቪዲዮአችንን የምንጨምራቸው የተለያዩ ነገሮች ካሉ የተለያዩ ለምሳሌ ቴክስት መጨመር ከፈለግን እዚህ ጋር እንጨምራለን። ኦዲዮ መጨመር ከፈለግን እዚህ ጋር ክሊክ እያደረግን ስቲከር መጨመር ከፈለግን ኢፌክቶችን፣ ትራንዚሽኖችን፣ ካፕሽኖችን መጨመር፣ ፊልተሮችን የተለያዩ ኤዲት ካረግን በኋላ ቀጥታ ለዩቲዩብ ከሆነ እዚህ ጋር ሬሾአችን ላይ ገብተን 16:9 ለቲክቶክ ከሆነ ደግሞ 9:16 አድርገን ይሄን ክሊክ ካረግን በኋላ ኤክስፖርት ለዋለሁ ማለት ነው። ኤክስፖርት ካልኩ በኋላ ጀስት ስልካችን ላይ ወይም ላፕቶፓችን ላይ ዳውንሎድ ይሆንልናል። ከዛ ዩዝድ ማድረግ ነው ያንን የፈለግነው ፕላትፎርም ላይ ማለት ነው። ላሳያችሁ አንዴ አውትፑቱን እዚህ ጋር ላይክ ዚስ። ሶ ይሄ ልጅ አሁን የት ነው ያለው? ሶ ባክግራውንዱ የት ነው ያለው? ስቱዲዮ እንዳለ ያስመስላል ማለት ነው። ሶ እናንተም የትም ቦታ የተነሳችሁትን ቪዲዮ ወደ ፈለጋችሁ ወደ ስቱዲዮ፣ ወደ ግሪን ኤሪያ፣ ወደ ቢልዲንግ፣ ወደ አማረ ቤት መቀየር እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ደግሞ ግሪን ስክሪን ተጠቅማችሁ እንዴት ቼንጅ ማድረግ እንደምትችሉ እንዲሁም የተለያዩ ሃው ቱ ዩዝ የሚሉ ስራዎችን ስለምሰራ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ